አጋጥሟችሁ ያውቃል? በየአመቱ ፕሮሰስ ሊጀምር ነው እያለ የሚያወራ ሰው? አዎ በጣም ብዙ ሰው። እናንተስ ያውቃል አጋጥሟችሁ? የእነዚህ ሰዎች ችግር ሁለት ነው። የመጀመሪያው የኢንፎርሜሽን ችግር ነው። ሁለተኛው ደግሞ የዲሲፕሊን። እንደሚታወቀው የኢንፎርሜሽን ችግሩን የቪዛ 12 የመጀመሪያው ዌብሳይት ስፔሻሊ ካናዳ እና ፖላንድ ላይ ፎከስ በማድረግ የትምህርት፣ የጉብኝት፣ የስራ፣ የቪዛ ኢንፎርሜሽኖችን ከ40,000 በላይ ለሚሆኑ ተጠቃሚዎች በነፃ ሲያቀርብ ነበር። በመጀመሪያው ላውንቻችን ከ500 በላይ ሪቪዎችን እንዳገኘን፣ ይሄ የሆነው በአንድ ወር ጊዜ ውስጥ ነው። ከዛ ውስጥም 98% የሚሆኑት ፖዚቲቭ የሆነ ፊድባክ እንደነበሩ ሁላችንም እናስታውሰዋለን። እንኳን ደስ አላችሁ። በ2026 ቪዛ 12 እናንተ የሚያጋጥማችሁን የዲሲፕሊን ችግርና የኢንፎርሜሽን ችግር ለመቅረፍ በልዩ ሁኔታ ዲዛይን ተደርጎ መጥቶላችኋል። እናንተ የሚያጋጥማችሁን የዲሲፕሊን ችግርን ለመቅረፍ ቪዛ 12 ፕላትፎርማችን ዩዘር ፍሬንድሊ ነው፣ ኢዝሊ አክሰሰብል ነው። ይሄ ማለት ሙሉ ለሙሉ በአማርኛ ነው የተሰራው። እንዲሁም ኢንጌጂንግ ነው። ይሄ ማለት እንዳይተሰላችሁ አፕሊኬሽናችሁን ትራክ ያደርግላችኋል። በየጊዜው ሪማይንደር ይልክላችኋል። የጀመራችሁትን እንድትጨርሱ በጣም ይረዳችኋል። የኢንፎርሜሽን ችግርን ለመቅረፍ አዲሱ ቪዛ 12 ዌብሳይት ከ20 በላይ ሀገራትን እና ከ450 በላይ የሚሰሩ የዩኒቨርሲቲ ሊንኮችን ይዞላችሁ መጥተዋል። ፕላትፎርማችን ከፓስፖርት አወጣት ጀምሮ ኤምባሲ እስከምትገቡ ድረስ ያለውን ፕሮሰስ ኢንፎርሜሽን ሁሉ ውስጡ ያካተተ ነው። የአሁኑ ሰከንድ ላውንቻችን ፎከስ የሚያደርገው የትምህርት ቪዛ ላይ ነው። በውስጡም 3 ሲቶችን ይዘን መተናል። ፍሪ፣ ፕሪሚየም እና ጎልደን። ፍሪ ኢንክሉድ የሚያደርገው የጣሊያን የትምህርት ቪዛ አፕሊኬሽን ኢንፎርሜሽንን ኢንክሉድ ያደርጋል። ፕሪሚየሙ ከ20 በላይ ሀገራት እንዲሁም ከ450 በላይ የዩኒቨርሲቲ ሊንኮችን ኢንክሉድ ያደርጋል። ፕሪሚየም ሲታችን ከሚሰጠው የኢንፎርሜሽን እና የዲሲፕሊን ቤኔፊት በተጨማሪ 3 በጣም ኢንትረስቲንግ የሆኑ ቤኔፊቶች አሉ። ከነዚህ መሃል እንደሚታወቀው ኢትዮጵያ ውስጥ የዶላር አክሰስ በጣም ዲፊካልት ነው ለማግኘት። ይህንንም ለመቅረፍ ከተመዘገባችሁ የፕሪሚየም ሰብስክራይበሮቻችን መካከል ለ2 ሰዎች በየ3 ወሩ የሚወጣ ነፃ እድል አለ። ይህም እድል የአፕሊኬሽን ፊያችሁን ከቨር ለማድረግ እንዲሁም የኤምባሲ አፕሊኬሽን ፊያችሁን ከቨር ለማድረግ ይውላል። ሁለተኛው ጥቅም በተለያየ ጊዜ የምናደርገው የላይቭ ስትሪም አለ። እዛ ላይቭ ስትሪም ላይ ገብታችሁ ከኛ ጋር ፎሎ እያደረጋችሁ ዩኒቨርሲቲዎች አፕላይ ታደርጋላችሁ። ብዙ ዩኒቨርሲቲዎች አፕላይ ባደረጋችሁ ቁጥር አክሰፕታንስ ሌተር የማግኘት ቻንሳችሁ በዛው ልክ ይጨምራል። ሶስተኛው ቤኔፊት የተስፋ መንገድ ይባላል። የተስፋ መንገድ ውጭ ሀገር ካለ ዘመዳችሁ ወይም ደግሞ ቤተሰብ አባላችሁ ጋር ዳይሬክትሊ የምትሰሩበት፣ በዚህም ያላችሁበትን ስቴጅ ውጭ ሀገር ላለ ዘመዳችሁ ኢንፎርም ታደርጉታላችሁ። የተስፋ መንገድ ዲዛይን የተደረገው የዲያስፖራን ኮሚኒቲ ከእናንተ ጋር ኮኔክት ለማድረግ፣ ታሪኮቻችሁን ትጽፋላችሁ። ያግዛችሁ የሚፈልግ ሰው ካለ ሰፖርት ያደርጋችሁ። የጎልደን ሲታችን በቅርቡ ይጀምራል። የጎልደን ሲታችን ኢንክሉድ የሚያደርገው ሙሉ ለሙሉ የፕሪሚየም ሲት ኢንክሉድ የሚያደርገውን እና የቪዚተር እና የስራ ቪዛ ኢንፎርሜሽን ያካተተ ነው። የፕሪሚየም ፓኬጃችን የመጀመሪያውን ሶፍት ላውንች አስመልክቶ በወር 599 ብር ጀምሮ ሲቶችን መግዛት ትችላላችሁ። 2 አይነት የፕሪሚየም ፓኬጅ አለ። የመጀመሪያው የ3 ወር ነው። ሁለተኛው ደግሞ የ6 ወር። የ3 ወር ፓኬጃችን 2100 ብር ነው። የ6 ወር ፓኬጃችን ደግሞ 3600 ብር ነው። የ6 ወር ፓኬጃችንን ሲገዙ የ1 ወር ቅናሽ ያገኛሉ። ቪዛ 12 ሲቶችን ምንም እንኳን በጣም ብዙ ብር አውጥተንበት ዌብሳይቱን ብንገነባ ለተማሪዎችና ለወጣቶች በጣም በርካሽ ዋጋ ከፋፈሉ በጣም ቀላል ነው። የ3 ወር ወይም የ6 ወር ሲት ከመረጣችሁ በኋላ በውስጡ የቪዛ 12 አካውንት ነምበር ታገኛላችሁ። እሱ ተጠቅማችሁ ከከፈላችሁ በኋላ ባንኩ የሚሰጣችሁን የኮንፈርሜሽን ነምበር ትልኩልናላችሁ። ከጥቂት ደቂቃ በኋላ ሲስተማችን ኮንፈርሜሽን ኢሜይል ይልክላችኋል። ኮንፈርሜሽን ኢሜይል ከደረሳችሁ በኋላ ወዲያውኑ የፕሪሚየም ሲታችንን መጠቀም ትችላላችሁ። በእርግጠኝነት 2026 ላይ የቪዛ 12 ተጠቃሚ ሆናችሁ በየአመቱ የቪዛ ፕሮሰስ ጀምሬያለሁ ያሉ ከሚያወሩ ሰዎች መሃል እንደማትሆኑ እርግጠኛ ነኝ። ልክ ነው። ቪዛ 12 ይህን ችግራችን ለመቅረፍ መጥቶላችኋል። ቪዛ 12 ታሪኮ ግልጽነት ያስፈልገዋል።